ጠንካራ ሴት ዋነኛ መገለጫዋ ራሱ የሆነ ሙስተቅልም ሆና ነው ራሷን የቻለች መሆኗ ነው ራስን መቻል ደግሞ በገንዘብ ብቻ አይደለም hatta በሐሳብ ደረጃ በውሳኔ ደረጃ ያናኗር ህይወትሽን በመምረጥ ደረጃ የሚጠቅምሽን የሚጎዳሽን ነገር የመለየት አቅም ሲኖርሽ እነዚህ ነገራቶችሽ ይሄ በራስሽ ያለሽ የመተማመን በራስሽ ያለሽ ኮንፊደንስ በራስሽ ያለሽ ውሳኔ ያንዳንዱ ነገራቶችሽ ይሄ የጠንካራ ሴት መገለጫ ነው ያ ደግሞ ሁላችንም ጋር አለ ግን አላስተዋል ነው እንደ ደካማ ጎን አርገልን ቆጥሮ እንችላለን ይሆነ በገንዘብ ብቻ የጎለበተ በገንዘብ ብቻ የበረታ በንብረት ብቻ የበረታ ማንነትን የምንጠብቅ ሰዎች ካለን እኛ ጋር ያለውን ስብዕና ቆንጆ ስብዕና እናጣዋለንና የመጀመሪያው የጠንካራ ሴት መገለጫ ራስን መቻል ነው እናንተ ደግሞ ራሳችሁን የቻላችሁ ስለሆናችሁ ወደሚቀጥለው ሲፋት ሄዳላችሁ ማለት ነው